How are you guys? This is Nahi from Nahi Graphics እና ዛሬ እስቲ ብሎግ ልንሰራ ነው ብለን ነው በጠዋት ማማሪያን እያማረርኩ እገኛለሁ። በዚህ ሰዓት እንግዲህ እስቲ ራሳችን ቼክ እናድርግ። ደህና ነን? ምንም አይደለም፣ ፈጣሪ ይመስገን። አሁን እየተነሳን ነው። ትንሽ ቦረሽ አደረግን። ከዛ አሁን ውሼን ለቼክ ለማድረግ ወጣው። ለምን ውሼን ቼክ ማድረግ ውሼን በጣም ነው የምወደው። ዝም ብዬ አየሁት። ከዛ መውጣት ነበረበት። ትንሽ አናፈስኩት ምናምን። በጠዋት ስለሆነ የምወጣው በልሽ ያስገቡት ዳቦ ሰጥተውት፣ ጾም ስለሆነ ስጋ የለም። ሰው ምን ልስጠው አልበላም ማለኝ ብላ እያልኩኝ ነው እዚህ ጋር እምቢ አለ በቃ። ከዛ ራሳችንን ፏፏ አረግን። ልወጣ ስል በቃ ውሼ ያየኛል፣ ቃቱታ። ከዛ ምን አባቱ ብለን ወጣው ማለት ነው። ወጣን እንግዲህ እዚህ ጋር እየኳተን እንገኛለን። በቃ መንገዱን እየቀረጽኩላችሁ ለመሄድ ሞክሬያለሁ። ታክሲ ውስጥ ገባን። ታክሲ ውስጥ ለመቅረጽ አልተመቸኝም፣ ብቻ ጸዴ ታክሲ እንዳልሆነ ትዝ ይለኛል። መሄድ ጀመርን። ከዛ ቤተል ደረስን። ቤተል ነበር መሄደው። ቤተል የመንጃ ፈቃድ ላይሰንስ ስላለኝ ፕራክቲስ እየተለማመድኩ ስለሆነ በዛ ነበር እየሄድኩ የነበረው። ሩቅ ነው ከኔ ሰፈር ባይዞ እና ይህ ሰፈር ስለዚህ ሰፈር ጸዴ ነው ቤተል ባይዞ። ግን ድሬኔጆቹ በጣም የተመቱ ናቸው መሰለኝ። ምንም ክረምት በገባበት ሰዓት በተለይ ማይሆን ሰፈር ነው ማለት። ባለፈው ዘንቦ መራመጃ ቦታ የለም። በቃ የሆነ ጎርፍ ከላይ ይመጣል ከታች ይወርዳል ምናምን። ለሱ አይሆንም። ብቻ ወደዛ እየሄድኩ ነው። አሁን እዚህ ጋር ዘመን መለስ ይላል። እዚህ ጋር እየተመለስኩ ነው ወደ ቤት። አስፋልት ተሻገርን። ታክሲያችንን ይዘን ወደ ቤት ማለት ነው። አሁን እኔ እዚህ ጋር ልመና ልገባ ነው። ሰብስክራይብ አድርጉ እያልኩ ስንት ጊዜ ነው? ተው ግዴላችሁ ተው። ይኸው እኔ ቻናል እያደገ አይደለም፣ እንደዚህ ይፈርት እያወጣው ግዴላችሁ። ላይክ እና ሰብስክራይብ ማድረግ ባካችሁ እንዳረሱ። ይኸው ልመና ገባው። እዚህ ጋር የሰፈሪን ታክሲ አግኝቼ ወደ ሰፈር እየተመለስኩ ይገኛለሁ። ያው ከሰፈር ብዙ ሰዓት አልቆየንም። ከቤት ወደ 2 ሰዓት ምናምን ነው የሚሆነኝ ከወጣሁ። ወዲያው ነው እየተመለስኩ ያሉት። ምግብ አልበላሁም ነበር፣ ቦይ ነበር። እዚህ ጋር ቤት ደረስን ማለት ነው። ቁልፉን ከፈትን። ቁልፋችንን ከፍተን ገባን ማለት ነው። ቅድም ቁርስ አልበላስቼ ቁርሱ እንታጠብና ቀጥታ ወደ ምግቡ የሚሄደው በቃ ያገኘሁትን የቀረኝን የደረስኩበትን ሰብሰብ አድርጌ የበላው ፒሲን በቃ እንዴት እንደምንከባከባት ልነግራችሁ አልችልም። በቃ ስራ የምሰራውን በሱ ነው፣ ኤዲት ማድረገውን በሱ ነው፣ ፎቶግራፊክሱን በሱ ነው የምሰራው። እዚህ ጋር እንግዲህ እየተፍታታን ነው። ጉረሱ አንድ ድገቡ። አንድ ብቻ እንትን አይባልም። እዚህ ጋር እየተፍታታው ነው። ከዩቲዩብ ትንሽ እያየሁ ነበር እዚህ ጋር። ከዛ ይህን ከጨረስኩ በኋላ ቀጥታ ወደ ስራ ነው የምገባው። ዛሬ ያው ከነጋ ምንም ነገር አልሰራንም። የተወሰነ ኤዲት ማድረጋቸው ፎቶዎች አሉ። በተቻለ መጠን ላሳያችሁ ሞክራለሁ። አብራችሁ ቆዩ።
እዚህ ጋር ስራችንን ጨረስን ማለት ነው። ቶርን ለመስራት ሞክሬያለሁ። በጣም ረጅም ሰዓት ፒሲ ላይ ስላሳለፍን ትንሽ መናፈስ አለብን። ትንሽ ወጣ ስል በበረንዳ እንደምታዩት ዝናብ ነው፣ በስመ አብ እየዘነበ ነው እና ደስ የሚል አየር ነው። ባይዞ ግን ጉንፋን ምናምን እንደሚያጠቃችሁ ሰው አይሆንም። አሁን ለምሳሌ እኔ አሁን አሞኛል፣ በጣም ቆይቷል ከያዘኝ እና እነዚህም ብዬ እስቲ ይሄን ልቀረጽላችሁ ብዬ እየቀረስኩ ነው። እንግዲህ በጣም ንፋስ አለ ምናምን። እዚህ ጋር እንደምታዩት ለመናፈስ እየሞከርኩ ነው። ከዛ ወተን ከጀረስካ ሳይክል ልነዳ ወጣ ነው ማለት ነው። እዚህ ጋር እየተራመድን ነው፣ ግን ሳይክል አላገኘ ነው። አጀሪያዊ ትገባለህ ብሎ ጉዳዩ ሲቀርብ ሳይክል ሊነዳለት ነበረ፣ አልተሳካም። የከሸፈ ሰዓት መተን ለምሳ ወጥቶ ይሁን ለእራቱን መድኃኒዓለም ያውቅ። አሁን ወደ ቤት እየሄድን ነው። ገብተን ወይፋችን እንጠቀማለን። እንዴት ነሽ? ሰላም ነው አለ። እዚህ ጋር ቤት ቁጭ ስንል በቆሎ ተሰጠን ማለት ነው። እቺን በቆሎ በቃ እያጣጣምን ደግመን እንወጣለን ተባባልን። ከዛ ወጣን። በአሁኑ ደግሞ ሳይክሉን አገኘ ነው ማለት ነው። እዚህ ጋር እንግዲህ እኔን የሚይዘው እየተባባል ነው። በቃ ለካ አንደኛው ፍሬኑ አይሰራም ደግሞ ባይደው። ከዛ በቃ እኔ እየታገልኩት ነው። በቃ ይነዳለታል። በቃ ፈራሪ በል እዚህ ጋር መንገድ ላይ ዝናብ መጥቶን ነበር እና ቤት የገባው ነው። በቃ ትንሽ ሪላክስ ለማድረግ ወቾጉል ቲቪ ላይ ከፈትን። በቃ እስቲ አረፍን በል ብለን በቃ አረፍ እያልን ነው። ለክሞናል ትንሽ ሳይክሉ አደከመን። ያቺን ለማድረግ እየሞከርኩ ከዛ ደግሞ ትንሽ መሸት ሲልን ትንሽ ደግሞ ወክ እናርግ ደግሞ አለና ወጣን። ትንሽ ወክ አረግን ምናምን ነገር ብዙም አልመሸም፣ 1 ሰዓት ምናምን ነው። እዚህ ጋር ምን እንደሆነ ሳላቀው ከምሽቱ 4 ሰዓት ሆኗል። በጣም ደክሞኛል። አንድ ቀን ብሎግ ለማሳየት ሞክሬያለሁ። ባካችሁ ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።